እግዚአብሔር ለምንድን ነው የሚዘገየው? ስለማይወደን ካልሆነ የሚወደኝ ከሆነ በእኔ ማዘን የሚያዝን ከሆነ እግዚአብሔር ለምን ይዘገያል? እግዚአብሔር ለምን ይዘገያል? ወዳጆቼ የመጀመሪያ አንደኛ እግዚአብሔር የሚዘገየው የተሻለ ነገር ሊሰጣችሁ። የተሻለ ነገር፣ ተራ ነገር፣ ቀላል ነገር፣ ዝም ብሎ ሃይ ኮፒ የሆነ ነገር፣ የማይረባ ነገር፣ ለክብር ያልሆነ ነገር ሊሰጣችሁ አይፈልግም። ስር ያለው ዋጋ ያለው በሳት ተፈትኖ የሚያልፍ ውድ የሆነ ነገር ለዛሬ ብቻ ሳይሆን ለነገ የሚጠቅማችሁን ነገር ሊሰጣችሁ ይፈልጋል። ሁለተኛ እግዚአብሔር የሚዘገየው በእርሱ ብቻ እንድትታመኑ ነው። በእርሱ ብቻ እንድትታመኑ ፈልጎ ነው እግዚአብሔር። በሌላ እንዳትታመኑ። ባላችሁ ጊዜ፣ በሞቀ ጊዜ፣ ሁሉ ነገር ሸብረብ በሆነ ጊዜ ስልካችሁ እስኪፈነዳ ድረስ የሚያደነቁሯችሁ ሰዎች ወሳኝ ታይም ላይ በቴክስት አይደለም፣ በሚሴጅ አይደለም፣ በፈለከው ነገር ብደው በእግዚአብሔር እንድትታመኑ የሚዘገየው። ሶስተኛው ለሌሎች እምነት እንድትሆኑ ነው እግዚአብሔር የሚዘገየው። ደቀ መዛሙርቱን እንደዚህ አላቸው፣ ታምኑ ዘንድ አላቸው። እኔ አሁን በዛ ባለመሆኔ ስለእናንተ ደስ ይለኛል አላቸው። ስለዚህ ባላዛር ጉዳይ እምነት ለጴጥሮስ፣ ባላዛር ጉዳይ እምነት ለዮሐንስ፣ እምነት ለያዕቆብ። ሄሎ ያንቺን ጉዳይ ያየ እግዚአብሔር አይጥልም፣ እግዚአብሔር አይረሳም፣ እግዚአብሔር አይተውም ይላል። ሰው ሲያይሽ እግዚአብሔር ታላቅ ነው ይላል። አብርሃምን አንብበ ነው እግዚአብሔር አምላክ ባለቀ ሰዓት እንደሚጎበኝ የገባ። እውነቴን ነው የምነግርህ። እኔ ዛሬ እነግርሃለሁ፣ አንተ ማለት በዘገየብህ ጉዳይ ጋር እግዚአብሔር የታላቅነቱ ዲስፕሌይ ትሆናለህ። የታላቅነቱ ማሳያና። አራተኛ ክብሩን ለመግለጥ እግዚአብሔር የሚዘገየው ክብሩን ለመግለጥ። እንደዚህ አለ፣ አልዓዛር ተሞል አሉት። ይሄ የእግዚአብሔር ልጅ በሱ እንዲከብር ነው እንጂ ለሞት የሚያበቃ አይደለም። የአልዓዛር ጉዳይ ለክብር እንደተፈለገ፣ ለክብር እንደሆነ እንደተጻፈ፣ ያንተም መዘግየት ለክብር ነው። እውነቴን ነው። ያንተም መዘግየት ለክብር የቆየብህ ለክብሩን ይገልጥ ዘንድ። የመጨረሻው ሐሳቡ እንዲጸና ነው። ሐሳቡ በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር የሆነው ግን ይጸናል ይላል መጽሐፍ። በጣም ብዙ ሐሳብ አለ በሰው ልብ ውስጥ፣ የእግዚአብሔር የሆነው ግን ይጸናል። ብዙ ሐሳብ እኮ ነው የምናስበው። ደግሞ ስናስብ ታውቃላችሁ አይደል? ለራሳችን ብቻ ለምናስበው፣ ለእግዚአብሔር፣ ለሰዎች፣ ጌታን ባገለግል። አሁን አንዳንዶቻችሁ ጌታ ሆይ ባገለግል አባ በቃ ብሮጥል በቃ ሁኔታዎች ይስተካከሉ የምንም እኮ አይደል፣ ወንጌል ባደርስ እንደዚህ ቢሆን ነው እንጂ እንደው መዝናኛ ቢች ዳር ሄጄ በልቼ ጠጥቼ ምናምን እኮ አይደል የብዙዎቻችሁ ጥያቄ ነው። ጌታ ሆይ ምናምን። ግን መጽሐፍ እንደዚህ ያለ በሰው ልብ ውስጥ ብዙ ሐሳብ አለ፣ የእግዚአብሔር የሆነው ግን ይጸናል።